ሰላም ውድ የዩቲዩብ ቻናሌ ተከታታዮች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ መሆን ይችላሉ። ለዛሬ አዝናኝና አስተማሪ ነው ያለውን ታሪክ ይዘንላችሁ መጥተናል። እስከ መጨረሻው ድረስ አብራችሁን ሁኑ። አርኑቅ የ15 ዓመት ታዳጊ ሲሆን በበረሃ በተከበበች ትንሽዬ መንደር ውስጥ ከአባቱ እና ከሁለት ታላላቅ ወንድሞቹ ጋር ይኖር ነበር። አንደኛው ሳሊም ሲሆን ሁለተኛው ደግሞ ኻሊድ ይባላል። ሶስቱ ወንድማማቾች በአባታቸው ማሳ ውስጥ ይሰሩ ነበር። አርኑቅ ምንም እንኳ ደካማ እና ቀጫጫ ቢሆንም ብልጥና አስተዋይ ነበር። ነገር ግን ብልጠቱን ያስተዋሉት ወንድሞቹ በጣም ይቀኑበታል። ምክንያቱም አባታቸው እሱን ያስበልጣል ብለው ስለሚያስቡ ነበር። አንድ ቀን ተሰብስበው እራት እየበሉ ሳለ ሳሊም አንድ ድንገተኛ ሐሳብ አነሳ። አባቴ ሆይ፣ ነገ ለምን ለአደን በረሃ አንወጣም? ክረምት እየደረሰ ነው፣ መዘጋጀት ይኖርብናል ሲል ሐሳቡን አቀረበ። ኻሊድም ቀበል አደረገና አርኑቅም ከኛ ጋር መሄድ አለበት። አርኑቅም ከኛ ጋር መሄድ አለበት። አሁን አድጓል፣ ኃላፊነት መወጣት አለበት ሲል ተናገረ። አባትም ወደ አርኑቅ ዘወር አሉና አይሆንም፣ አርኑቅ ገና ልጅ ነው፣ በዛ ላይ ደካማ ነው፣ በረሃውን መቋቋም አይችልም። ከብዙ ጭቅጭቅና ንትርክ በኋላ አባት ተስማማ። ሶስቱም በንጋታው ለአደን ተነሱ። በአስቸጋሪው በረሃ ለሰዓታት ከተጓዙ በኋላ አንድ ተራራማ ቦታ ደረሱ። ሳሊም በድንገት ቆም አለና አርኑቅ ወደዛ ዳገት ሂድና የሚያልፍ አጋዘን ካለ አይተና አለው። አርኑቅም ወደ ተባለው ዳገት በፍጥነት ሄደ። ነገር ግን የዳገቱ ጫፍ ሲደርስ ወንድሞቹ ጥለውት ሄደው ነበር። አርኑቅም ዘወር ሲል ወንድሞቹን ያጣቸዋል። ከዛም ያየውን ነገር ማመን አቅቶት ትንሽ ከተቀመጠ በኋላ ወደ ቤቱ መጓዝ ጀመረ። ነገር ግን መንገዱ ስለጠፋበት ቤቱን ሊያገኘው አልቻለም። በአስቸጋሪው በረሃ ለ2 ቀናት ተንከራተተ። ምግቡም አለቀበት። ውሃም በጣም ጠምቶት ነበር። በሶስተኛው ቀን አመሻሽ ላይ ከርቀት አንድ ከጭቃ የተሰራ ቤት ተመለከተ። ውሃ እና ምግብ አገኛለሁ በሚል ተስፋ ወደ ቤቱ አቀና። ወደ ቤቱ አቅራቢያ ሲደርስ ከቤቱ አጠገብ መቃብር እና የታሰረች በቅሎ ተመለከተ። እሱም እየተግደረደረ ከጭቃ የተሰራውን ቤት አንኳኳ። ብዙም ሳይቆይ አንዲት አይኗ የደከመ አሮጊት ከቤቱ ወጣች። ምን ፈልገህ ነው ልጄ ብላ ጠየቀችው። አርኑቅም ጠፍቼ ነው፣ እባክሽ ምግብና ውሃ ካለሽ ስጪኝ። አሮጊቷም ግባ እኔ እንከባከብሃለሁ ብላ አስገባችው። አርኑቅም ከጭቃ ወደ ተሰራው ቤት ገባ። ቤቱ ጨለማ እና ቀዝቃዛ ነው። አሮጊቷም ውሃ እና ደረቅ ዳቦ ሰጠችው። ልክ በልቶ እንደጨረሰ ከእድሜዋ የማይመጣጠን ኃይል ተጠቅማ ዘላ ያዘችው። እናም በጠንካራ ገመድ አስራ እየጎተተች በብረት ወደ ተሰራው ወጥመድ አስገባችው። ከዛም ፈገግ እያለች ወደ ግዛቴ ገብተሃል፣ አልምርህም፣ አደልብህና በላሃለሁ፣ ከዛም አጥንትህን መቃብሬ ውስጥ ደፍነዋለሁ፣ በሌሎቹ እንዳደረግኩት ሁሉ እያለች ሳቋን ለቀቀችው። አርኑቅም ወጥመድ ውስጥ ከመግባቱ በፊት አንዲት እንጨት ከመሬት ላይ አንስቶ ነበር።
ያችን እንጨት የያዛትን እንጨት በኪሱ አሮጊቷ ሳታየው ደብቆ ነበር። አሮጊቷም ቀን በቀን አርኑቅን መመገብ ጀመረች። እሷም እየመጣች ሁሌም ቀን በቀን እየመጣች ጣትህን ስጠኝ፣ መወፈር አለመወፈርህን ላይ ነው ትለው ነበር። አርኑቅም ያችን እንጨት እየሰጣት እሷም እንጨቷን ትነካውና ገና አሁንም ቀጫጫ ነክ እያለች ትሄድ ነበር። እንዲህ እያለ ብዙ ቀናት ተቆጠሩ። አርኑቅም እንዴት ማምለጥ እንዳለበት ማሰብ ጀመረ። አንድ ቀን አሮጊቷ በትልቅዬ ማንደጃ እሳት አነደደች። ከዛም አርኑቅ ና የምግብ መስሪያ ሰዓት ደርሷል ብላ እየጎተተች አስወጣችው እና በማንደጃ ውስጥ እንጨት አስገባ አለችው። አርኑቅም ትንሽ ካሰበ በኋላ አንቺ አሳይኝ፣ እኔ አልችልበትም አላት። አሮጊቷም እንዴት እስካሁን እንጨት ማስገባት አትችልም አለችው። እሱም እንደዚህ አይነት ስራ ሰርቶ እንደማያውቅ ነገራት። እሷም ልታሳየው ዝቅ ስትል አርኑቅ ባለ በሌላ ኃይሉ ገፍትሮ ማንደጃ ውስጥ አስገባት። ከዛም ቶሎ ብሎ በሩን ዘግቶ ከአካባቢው እየሮጠ ሄደ። ግን እየሮጠ ባለበት ሰዓት ዘወር ሲል የአሮጊቷ ጥቁር በቅሎ እያፈጠጠችበት ነበር። አርኑቅም ሳያስበው ልቡን ፍርሃት ወረረው። እናም በቅሎዋን ቆሞ እያየ ባለበት ሰዓት ከጭስ ማውጫው አንድ ኃይለኛ ድምፅ ተሰማ። ዘወር ሲልም አሮጊቷ እየጮኸች ስትወጣ ተመለከታት። ልብሷ ተቃጥሏል፣ ፊቷም ከሰል መስሏል፣ ግን በሕይወት አለች። ዘላ በበቅሎዋ ወጥታ የትም አታመልጠኝም እያለች ወደሱ ገሰገሰች። አርኑቅም ደክሞት ነበር፣ ነገር ግን ተስፋ አልቆረጠም። አጠገቡ የተከመረውን አሸዋ ቆፈረና ድንጋይ አደረገበት እና ልክ ስትደርስ ከተውሽኝ ዳይመንድ እሰጥሻለሁ አላት። እሷም ይህን ስትሰማ ቆመችና የታል ብላ ጠየቀችው። እሱም በጣቱ እያመለከተ ያውና አላት። አሮጊቷም ትንሽ ከተጠራጠረች በኋላ ወደ አሸዋው በመሄድ መቆፈር ጀመረች። ከዛም አርኑቅ ይህን እድል ተጠቅሞ ከአካባቢው በበቅሎዋ ዘሎ ወጥቶ ከአካባቢው ተሰወረ። እናም አሮጊቷ መሸወዷን ስታቅ ጩኸቷን አቀለጠችው። አርኑቅም ከረጅም ሰዓታት ጉዞ በኋላ ፀሐይ ልትጠልቅ አካባቢ ወደ ቤቱ ደረሰ። አርኑቅም ምንም እንኳን ደክሞት የነበረ ቢሆንም ነገር ግን ባደረገው ነገር በራሱ በጣም ኮርቶ ነበር እና በቅሎዋን ቤታቸው ፊት ለፊት አስሮ ለአባቱም ስለ ወንድሞቹ ክደትም ሆነ ስለ አሮጊቷ ምንም አይነት ነገር አልነገረውም ነበር። እንደ ጠፋ እና እቺንም በቅሎ ጠፍታ እንዳገኛት ብቻ ነግሮት ሌላውን ነገር ደበቀው እና ይቀጥላል። ውድ ተመልካቾቻችን ይህን ቻናል እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ መሆን ይችላሉ። ቀጣይ ክፍል እንዲሰራላችሁ የምትፈልጉ ከሆነ በኮሜንት አሳውቁን። ቻው።